ያን ነገር ወንድማችን ሳላህ ብዙ ጊዜ እንደሚታወቀው ከቁርአን ስንሰጣቸው ጊዜ ክርስቲያኖች ከሐዲስ ስንሰጣቸው እነዚህ የቀደሙት መጽሐፍቶች እንደተበረዙ የሰዎች እንደገባባቸው አሁን ላይ መመሪያ ተደርገው ሊያዙ እንደማይችሉ ይልቁንስ ወደ ነብዩ ሰለላሁ ዐለይሂ ወሰለም ወደ ተወረደው ወደ ቁርአን ወደ እርሱ እንዲመለሱ ጥሪ ስናደርግላቸው ጊዜ ያው ያንን ከራሳቸው የሆኑ ማስረጃዎችን ይፈልጉ ነበር እና ይህን ነገር ጥናት አድርገው ወንድማችን ሳላህ አላህ ሱብሓነሁ ወተዓላ ይፈለውና ያለን ነገር ትልቅ ስራ ሰርቷል። አላህ ምንዳውን ይክፈለው። ይህ በጣም ደስ የሚል ነገር ነው። እንደሚታወቀው ነቢያችን ሰለላሁ ዐለይሂ ወሰለም ከቁርአን ሲነግሯቸው ጊዜ ከአላህ ዘንድ የሚወርድላቸው ነብዩ ሰለላሁ ዐለይሂ ወሰለም የሚናገሩትን እነርሱ ከመጽሐፋቸው ያነሱ ትሉሃ ኢንኩንቱም ሷዲቂን ሲላቸው እንደነበር በዚያው ጊዜ እውነተኞች እንደሆናችሁ ኦሪትን አምጡትና አንብቡት በላቸው ይላቸዋል። አብዱላህ ብኑ አባስ ማን ነው? አብዱላህ ብኑ ሰላም እርሱም ከነብዩ ሰለላሁ ዐለይሂ ወሰለም ጎን ሆኖ መጽሐፋቸውን ሲያውቀው ስለነበር እርሱም ከአይሁድ ሊቃውንቶች አንዱ ስለነበር በዚያ ላይ ይከራከራቸው ነበር። ከመጽሐፋቸውም እያነሳ ይሟገታቸው ነበር። ያን ነገር በመጽሐፍ ደረጃ ዛሬ መጽሐፋቸው እንደተበ ሁላችሁም ይህን መጽሐፍ እንድትጠቀሙበት በተለይ ደግሞ ክርስቲያኖች ያገስታችሁ አንብቡት፣ ተጠቀሙ እንላለን። ሁላችንም ወደ አንዱ አምላክ እንመለስ ነው፣ ሌላ ጥሪ የለንም። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ሲልካቸው ጊዜ ወደ ሁሉም ህዝብ ነው የላካቸው። በተለይ ደግሞ የነቢያትን መጽሐፍ ይዘናል ብለው ለተሸወዱ ሰዎች፣ ለአይሁድና ለክርስቲያኖች ጥሪ ተደርጎላቸው አላህ ሱብሓነሁ ወተዓላ እንደተናገረው ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ በዕዱና በዕዳን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን። እንግዲህ አንድና ብቸኛ የሆነውን አምላክ በብቸኝነት እናምለክ የሚል ነው ጥሪው፣ ሌላው አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሲጠሩ የነበሩት ወቁል ሊለዚነ ኡቱል ኪታበ ወልኡሚይን አስለምቱም ፈኢን አስለሙ ፈቀድ ኢህተደው ወኢን ተወለው ፈኢነማ ዐለይከል በላግ ይላቸዋል። ለእነዚያ መጽሐፍን ለተሰጡት ሰለማቸው ሆነ በላቸው፣ ከሰለሙ በእርግጥም ቀናውን ጎዳና ተመሩ፣ እንቢ ካሉ ግን በአንተ ላይ ያለብህ ግዴታ እውነቱን ማድረስ ብቻ ነው ይላቸዋል። እና ሁላችንም አንዱን አምላክ በብቸኝነት እናምልክ። እንዲሁም የመጨረሻውን ዘመን ነቢይ እንደ ነቢይ አድርገን ተቀብለን በእርሳቸው ላይ የተወረደውን ቃል የሰዎች በፍጹም ሊገባበት የማይችለው የሆነው እነርሱን እንከተል። ያለፉት ተበርዘዋል ተብሎ በአምላካችንም ተነግሯቸዋል፣ በነብዩ ሰለላሁ ዐለይሂ ወሰለም አንደበት ተነግሯቸዋል። እንዲሁም ያን ሊያረጋግጥላቸው የሚችል መጽሐፍ ወንድሞቻችን እየጻፉላቸው ነው። ከራሳችሁ የእምነት አባቶች ብላችሁ ከምታስቧቸው ይህን መጽሐፍ ለሁላችሁም እንጋብዛለን ለማለት እወዳለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላ በጣም የሚገርም መልእክት ነው። ባይዘዊ በብርም በወርቅም በምንም አይነት ነገር የማይገዛ ቀን ነው ሊትራሊ ማለት ነው። ይኸው ፊት ለፊቱ የምትመለከቱት መጽሐፍ ሰማዕቱ ብራና ይላል። ሰማዕቱ ብራና አጠቃላይ ስለ ባይብል ይዘት ነው የሚያወራው። አይ ቲንክ ትገረማላችሁ። እንዴት ተደርጎ ተጽፎ ነው ልትሉ ትችላላችሁ ስታነቡት ማለት ነው። ኡስታዙ አላህ ኸይር ጀዛን ይክፈል ኢንሻአላህ። አካሄድ አንድ ፖይንት ላስቀምጥና ኢንሻአላህ እንቀጥላለን። እዚህ ፊት ለፊታችን የዚህ መጽሐፍ ጸሐፊ አለ። ወንድማችን ሳላህ ካለ ድምጽ ብታሰማን የሆነ ሀሳብ ብታስቀምጥ፣ ከዛ ደግሞ ኢንሻአላህ ቀሩ ኡስታዞች አሉ እነሱ ይቀጥላሉ። ሰላም አለይኩም። እሰማለሁ አይደል? ኦኬ
አይ ባረከላሁ ፊክ ወንድማችን አቡበከር። ኢንሻአላህ ስለ ሰማዕቱ ብራና መጽሐፋችን አንዳንድ ገለጻዎችን የምናደርግላችሁ ይሆናል። እንግዲህ ከዚህ በፊትም ረጅም ጊዜያት ስለ ከቨሩ ሳወራላችሁ ነበረ። ምናልባት አዲስ የመጣችሁ ሰዎች ከፊት ለፊት እንደምትመለከቱት ሰማዕቱ ብራና ይላል። የመጽሐፍ ቅዱስ መበረዝ በታሪክ እውነቶች ይላል እና ከከቨሩም እንደምትረዱ አንድ ወጥ ስክሮል አለ። ማለትም ጥንት ዘመን መጽሐፍት የሚጻፉበት አንዱ መንገድ ነው። በዚህ ብራና ነበር መጽሐፍቶች ሲጻፉ የነበረው ከከቨሩ ወይ ደግሞ ከሽፋኑ ስንነሳ። እዚህ ከቨር ላይ የተለያዩ እጆች ይታያሉ። ወደ 6 የሚጠጉ እጆች አሉ። ሁላችሁም እንደምታዩት የመጀመሪያው እጅ ምንድነው? ከቨሩ ላይ ወይ ደግሞ ስክሮሉ ላይ ወይ ደግሞ ብራናው ላይ ይጽፋል፣ እየጨመረበት እንደሆነ ያሳያል። አንደኛው እጅ የተጻፈ ጽሁፍ ላይ መጨመሩን የሚያሳይ ነው። ሁለተኛው እጅ ወይ ደግሞ ጣት መቀስ ይዟል፣ ማለትም እየቆረጠው እንደሆነ ያሳያል። አንድ ወጥ የሆነ ብራና ላይ የተለያዩ እጆች፣ አንደኛው እየጻፈ፣ አንደኛው እየቆረጠ፣ አንደኛው ደግሞ እየደበቀ ይታያል። ኦኬ፣ የተጻፈውን ጽሁፍ ምን እያደረገ ነው? እየደበቀው ነው። ስለዚህ የተጨመረበት ሐሳብ አለ፣ የተቆረጠ ሐሳብ አለ፣ እንዲሁ ደግሞ የተደበቀ ሐሳብ አለ ነው። በቁርአን ላይ ሁላችሁም እንደምታውቁት በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ወይ እውነትን በውሸት ለምን ትቀላቅላላችሁ? እውነትን የምታውቁ ስትሆኑ ለምን ትደብቃላችሁ? ይላል። ኮር የመጽሐፋችን ሐሳብም ይሄ ነው። የመጽሐፉ ሰዎች እውነትን በውሸት ለምን ትቀላቅላላችሁ አለ። እነዚህ ሰዎች እየቀላቀሉ ነው። እውነትን የምታውቁ ስትሆኑ እንዴት ትደብቃላችሁ ብሎ ይጠይቃቸዋል። መደበቃቸውንም ደግሞ ቁርአን ይናገራል። ስለዚህ የዚህ መጽሐፍ ዋነኛው ኮር ፖይንት ምንድን ነው? የመጽሐፉ ሰዎች በተለያዩ ዘመናት እውነትን በውሸት እንደቀላቀሉ፣ እውነትንም ደግሞ እያወቁ እንደጨመሩበት እንግዲህ ማሳየት ነው። ይህንን መጽሐፍ እንግዲህ ጽፈን ለማዘጋጀት ወደ 300 መጽሐፍትን ወይ ደግሞ 300 ሪፈረንስ መጽሐፍቶችን ማለትም የተለያዩ የስኮለሮችን መጽሐፍ የእስላሚክ መጽሐፍቶችንና የቤተ ክርስቲያን አባቶችን ማለትም እንግዲህ በክርስትና ዓለም ከጥንት ከሁለተኛ ክፍለ ዘመን ጀምሮ ቅዱስ ለመበረዙ የእናንተ ቁርአን በቂ አይደለም ይላሉ። ስለዚህ በቂ ካልሆነ ለምን ከራሳችሁ አናሳያችሁ? ኦኬ፣ የራሳችሁ የቤተ ክርስቲያን አባቶች መጽሐፍ ቅዱስ መበረዙን በግልጽ ይናገራሉ። ኦኬ፣ ያንንም ያሳየንበት መጽሐፍ ነው። አንድ እሱ ነው። ሁለተኛ እንደምትመለከቱት ማኑስክሪፕት አለ። ከማኑስክሪፕቶቻቸው ጀምረን ያለው ነገር አሳይተናል። መጽሐፍ ቅዱስ መበረዙን ማኑስክሪፕቶቹ ሕያው ምስክር ናቸው። ኦኬ፣ ሕያው ምስክር ናቸው። ያንንም ያሳየንበት መጽሐፍ ነው። ማኑስክሪፕቶችን ጠቅሰን የክርስቲያን ትላልቅ ስኮለሮችን ጠቅሰን መጽሐፍ ቅዱስ መበረዙን ያሳየንበት ነው። ይህንን መጽሐፍ ሁላችሁም እንደምታዩት ወይ ደግሞ እዚህ ጋር ላሳያችሁ 7 ምዕራፎች አሉት። ኦኬ፣ ማውጫውን ሁላችሁም ቼክ ማድረግ ትችላላችሁ። ኦኬ፣ አንተ ያዝልኝ። እዚህ ጋር ስንት ምዕራፎች አሉ? 7 ምዕራፎች አሉ። ማውጫው አለ። የመጀመሪያው መቅድም አለ። ከዛ የአርታያን አስተያየት አለ። ከዛ ለነገረ ታህሪፍ መግቢያ ታሪክ የሚል ምዕራፍ አለ። ሁለተኛው ምዕራፍ ምንድን ነው? ተመልከቱ። በእንተ ሰማዕቱ ብራና ይላል። በእንተ ሰማዕቱ ብራና ያብራራንበት ፔጅ 10 ላይ ነው። ሰማዕቱ ብራና ምንድን ነው? ምን ማለት ነው? መጽሐፋችንን ሰማዕቱ ብራና ብለን የጠራንበት ምክንያት ምንድን ነው? ኦኬ፣ ሰማዕቱ ብራና ብለን የጠራንበት ሪዝን ምን እንደሆነ የገለጽንበት ምዕራፍ ነው። ኦኬ፣ በእንተ ሰማዕቱ ብራና ይላል። ሰማዕት ምን እንደሆነ፣ ብራና ማለት ምን እንደሆነ በግልጽ አስቀምጠናል። ስለዚህ የመጀመሪያው ቻፕተር ላይ እነዚህን የምታገኙ ይሆናል። ሌላኛው ሁለተኛ ቻፕተር ላይ ነው።